ስላሴ ተገረመኝ ማለት ነው። እኔ ቢያንስ ለ5 ወይ ለ6ኛ ዙር ነው ያየሁት እኮ። ኧረ እባክሽ እኔ አላየሁም። እየጀመርኩ እኔ ፕሪዝንን ያላየ እንደው ፊልም ያለው የሚሰፍ ፕሪዝን ፕሬግን ካላየ እየጀመርኩ ያቆም ሳይመች ደግሞ ይሄ እኮ በጣም ነው የሚመቸኝ እውነት ማይኮ። ወይኔ የስንት ሰው ክራሽ ነው በቃ። እግዚአብሔርን በጣም ነበር የምወደው ነው ስላሴ ልጅ እሱ እንዲሆን ነው የምፈልገው ነገራችን። ራሱን እንዲሆን መልኩ እሱ ነው። የሚገርም ፊልም ነው። ግን አሁን ግን ከዚህ እስር ቤት ግን የሚያመልጥ ይመስላል ከዚህ እስር ቤት የሚያመልጥ ይመስላል እንዴ? ዋናው ታዲያ ምን ዋናው ምን ሆነና ነው ማምለጡ አይደል እንዴ? ለወንድሙ ሲል ደግሞ የከፈለው መስዋዕትነት በጣም ይገርም ነው። ምንሽ እየተንቀሳቀሰ ነው ይሄ ነገር። ምኑ ቲቪ ነው? የምን ቲቪ? አሻንጉሊቱ እየተንቀሳቀሰ ነው። እየቃዠሽ ነው እንዴ? ይጃል ምንድነው የሚንቀሳቀሰው? ማርያምን እየተንቀሳቀሰ ነበር። ስላሴ መጀመሪያ አይቼው መቤቴን መጀመሪያ ሲንቀሳቀስ ነበር ማለት ነው። አይቼው ማለት ነው። ከዛ በኋላ አይኔ ነው ብዬ ዝም አልኩኝ። አሁን 2 3 ሲንቀሳቀስ መብርሃንን አይቼዋለሁ። ኧረ በእናትሽ ነው ፊልም እንዴ ትጃጃለሽ እንዴ? ቅዠታ ነው። የምን ቅዠታ ነው? እዚህ ጋር ግን ፖሉን የመጡ ኧረ በእናትሽ እሱን ትሰጪ በእናትሽ ፊልም ማርያምን አይቼዋለሁ። ማማ ምንድነው የሚንቀሳቀሰው? ጤነኛ አይደለሽም? እንዴት አለሽ? ስላሴ ስም አሻንጉሊት ሲንቀሳቀስ እንዴ? አልገባኝም። ግን መቤቴን አይቼዋለሁ። ነፍስ ዘርቶ ይሆናል። እዚህ ጋር ግን የሚሰሩት ነገር ደስ ይላል። ኧረ መጃጃልሽን ትሰሽ እንጂ ወደ ተመሰሽ እንቀሳቀሰ ነው ባባ ስላሴ